ጤና ይስጥልኝ። በዛሬው ቱቶሪያል ላይ የምናየው ኮንስትራክሽን ሳይት ላይ ስንሰራ እንደየደረጃችን የሚያስፈልገን የሲኤስኤስ ካርድ አይነቶችን ነው። በዩኬ ኮንስትራክሽን ኢንዱስትሪ ሳይት ላይ ለመስራት የሚያስፈልጉን የካርድ አይነቶች ምንድን ናቸው? እነዚህ ካርዶች ምንም እንኳን የተማርንበት ሰርተፊኬት ወይም የትምህርት ማስረጃ ቢኖረንም በተጨማሪ የሚያስፈልጉን የካርድ አይነቶች ናቸው። ሲኤስኤስ ካርድ ወይም ደግሞ በኮንስትራክሽን ስኪልስ ሰርቲፊኬሽን ስኪም ይባላል። የመጀመሪያው ግሪን ሲኤስኤስ ካርድ ነው። ይህም ካርድ የሚወጣው ለኢንትሪ ሌቭል ሰራተኞች ሲሆን ይህንን ካርድ ለማውጣት የሲአይቲቢ ወይም ደግሞ ኮንስትራክሽን ኢንዱስትሪ ትሬኒንግ ቦርድ ሄልዝ ኤንድ ሴፍቲ አዌርነስ ትሬኒንግ ኮርስ መውሰድ እና ሲአይቲቢ የሚያስቀምጠውን የሄልዝ ኤንድ ሴፍቲ ኢንቫይሮንመንት ፈተና ካለፉ ነው። ይህ ካርድ ከወጣበት ጊዜ ጀምሮ እስከ 5 ዓመት አይቃጠልም። ፈተናውን ከመፈተናችሁ በፊት የምታጠኑበት አፕ አለ። እሱን ዳውንሎድ አድርጋችሁ የሚመጡትን ጥያቄዎች መለማመድ አለባችሁ። በዚህ ላይ የበለጠ መረጃ ለምትፈልጉ በኮሜንት ብትጽፉልኝ በሌላ ቪዲዮ አዘጋጅቼ ለማቅረብ እሞክራለሁ። ሌላኛው ሬድ ሲኤስኤስ ካርድ አፓረንቲስ። ይሄ የሚቆየው ለ4 ዓመት ከ6 ወር ሲሆን ማደስም ወይ ሪኒው ማድረግ አይቻልም። ለዚህ ካርድ አፕላይ ስታደርጉ ማቅረብ ያለባችሁ ማስረጃ አለ። እሱም ቫሊድ አፓረንትሺፕ ስኪም ሬጅስተርድ መሆናችሁን የሚያሳይ ነው። እዚህ ጋር ሌላ ሬድ ሲኤስኤስ ካርድ ትሬኒ። ይሄኛው ደግሞ ሌላኛው ሬድ ሲኤስኤስ ካርድ ሲሆን ከመጀመሪያው የሚለየው ይህንን የሚይዘው ትሬኒ ወይም ተለማማጅ የሆነ ሰው ነው። ይህንን ስንል ይህንን ካርድ የሚይዘው ሰው ከኮንስትራክሽን ጋር የተያያዘ ትምህርት ላይ ያለ መሆን አለበት። እንዲሁም ሲአይቲቢ የሚያወጣውን የሄልዝ ኤንድ ሴፍቲ መለኪያውን ፈተና ያለፈ መሆን አለበት። ካርዱ ለ5 ዓመት የሚሰራ ሲሆን ማደስ አይቻልም። ሌላኛው ብሉ ሲኤስኤስ ካርድ ወይም ስኪልድ ወርከር ሲሆን ይህን ለማውጣት ኤንቪኪው ወይም ኤስቪኪው ሌቭል 2 ከኮንስትራክሽን ጋር የተያያዘ ኮርስ ያጠናቀቀ ወይም በሲኤስኤስ የተረጋገጠ አፓረንትሺፕ የጨረሰ መሆን አለበት። ካርዱ ለ5 ዓመት አይቃጠልም። ጊዜውን ሲጨርስም በቀላሉ ማሳደስ ይቻላል። ዋይት ሲኤስኤስ ካርድ። ይህንን ካርድ ለማውጣት ከኮንስትራክሽን ጋር የተገናኙ ዲግሪዎችን ኤችኤንዲ፣ ኤችኤንሲ፣ ሲአይኦቢ ሰርተፊኬቶችን እና ኒቦሽ ዲፕሎማ ሲኖረን ነው። ይህ ካርድ ሳይቃጠል 5 ዓመት ይቆያል። እንዲሁም ሲቃጠል ማደስ ይቻላል። ሌላው ብላክ ሲኤስኤስ ካርድ እኛ ማናጀር ካርድ እንለዋለን። ይህንን ካርድ ለማውጣት ማናጅመንት ወይም ሱፐርቫይዘር ደረጃ መሆን አለብን። እንዲሁም ሲአይቲቢ የሚያወጣውን የሄልዝ ኤንድ ሴፍቲ ፈተና ማለፍ ይጠበቅብናል። በዚህ አጋጣሚ ሲአይቲቢ የሚያወጣቸው ፈተናዎች እንደየደረጃቸው ይለያያሉ። ይህ ካርድ ለ5 ዓመት ያገለግላል። ሲቃጠልም ማሳደስ ይቻላል። በነገራችን ላይ እስካሁን ያየናቸው መታደስ የሚችሉ ሲኤስኤስ ካርዶች በሙሉ ለማሳደስ ሲአይቲቢ የሚያወጣውን የሄልዝ ኤንድ ሴፍቲ ፈተና በድጋሚ መውሰድ ይጠበቅብናል። ይህም የሚሆነው በሄልዝ ኤንድ ሴፍቲ ሬጉሌሽን የሚቀየሩ ወይም የሚጨመሩ ህጎች ስለሚኖሩ ነው። ሲፒሲኤስ በዩኬ ላይ የተመሰረተ የሄቪ ማሽነሪ ወይም ደግሞ ፕላንት ኦፕሬተሮችን ችሎታ እና እውቀት ለማረጋገጥ የተነደፈ የእውቅና ማረጋገጫ ስርዓት ነው። ኦፕሬተሮች አስፈላጊው መመዘኛዎችን እንዳላቸው በማረጋገጥ በግንባታ ቦታዎች ላይ ደህንነትንና ቅልጥፍናን ለመጠበቅ ይረዳል። ሲፒሲኤስ ሬድ ካርድ ወይም ደግሞ ትሬኒ ካርድ የሚባል ሲሆን ይህንን መያዝ የሚችለው ሰው የሲፒሲኤስ ቴክኒካል ፈተናን በተሳካ ሁኔታ ላጠናቀቁ ነገር ግን ለሰማያዊ ካርድ የሚያስፈልገውን ኤንቪኪው ወይም ኤስቪኪው ላላገኙ ነው። ይህ ካርድ ጊዜያዊ ካርድ ሲሆን መታደስ አይችልም። የሚያገለግለውም ለ2 ዓመት ብቻ ነው። ነገር ግን ከተቃጠለ በኋላ የ12 ወር ጊዜ ማራዘሚያ ይሰጣል። ይህ የሚሆነው ካርዱን የያዘው ሰው ሪሌቨንት ኤንቪኪው እየሰራ ወይም ብሉ ኮምፒታንት ኦፕሬተር ካርድ ለመያዝ ለማጠናቀቅ ቅርብ የሆነ መሆን አለበት።
ሌላው ሲፒሲኤስ ብሉ ካርድ ወይም ብቃት ያለው ኦፕሬተር ካርድ ሲሆን አንድ ኦፕሬተር ይህንን ካርድ ለመያዝ የሲፒሲኤስ ቴክኒካል ፈተናን ማለፍ እንዲሁም በፕላንት ኦፕሬሽኖች ሌቭል 2 ኤንቪኪው ወይም ኤስቪኪው ያጠናቀቀ መሆን አለበት። ብሉ ሲፒሲኤስ ካርድ ሳይቃጠል 5 ዓመት ይቆያል። እንዲሁም ሲቃጠል በቀላሉ ሪኒው ማድረግ ይቻላል። እንግዲህ የዛሬው ቱቶሪያላችንን በዚሁ እናጠናቅቃለን። በዚህ ቪዲዮ ላይ ጥያቄ፣ አስተያየት ካላችሁ ከታች በምትመለከቱት የሀሳብ መስጫ ላይ ወይም በኢሜይል ብትልኩልኝ ለመመለስ እሞክራለሁ። ይህ ቪዲዮ ጠቅሞናል ወይም የሚጠቀምበት አለ ብላችሁ ካሰባችሁ ሼር እና ሰብስክራይብ አድርጉ። በሚቀጥለው ቱቶሪያል እስክንገናኝ ቸርን ሰንብት።